ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንደምን ሰነበታችሁ። ዛሬም እንደተለመደው በአንድ አስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው አንድ ሴት ልጅ ከሌላ ወንድ ጋር ግንኙነት እንዳላትና እንደሌላት የምትለይባቸውን መንገዶች የምነግራችሁ ይሆናል። ለዚህ ቻናል አዲስ ለሆናችሁ ይህን ቻናል ሰብስክራይብ አድርጉ፣ ከጎን ያለውን የደወል ምልክት በመጫን ወደ እናንተ እንዲደርሱ ማድረግ ትችላላችሁ። ሌሎች ሰዎች እንዲማሩበት በቅንነት ላይክ ሰብስክራይብ ማድረግ እንዳትረሱ እያልኩኝ ወደ ዛሬ ቪዲዮ አልፋለሁ። አብራችሁን ቆዩኝ። በመጀመሪያ የምንመለከተው አንዲት ሴት ለአንተ ያላት ስሜት እየቀነሰ መሆኑና ወይም ደግሞ ከሌላ ወንድ ጋር ግንኙነት መጀመሯን የሚያሳዩ ባህሪያቶችን በዝርዝር የምነግራችሁ ይሆናል። አንደኛ የምታሳይ ባህሪ ያለምንም ማብራሪያ በድንገት እየጠፋች ስትመጣ፣ ይሄ አንደኛው ምልክት እንደሆነ ማወቅ ያስፈልጋል። ወይ ፍቅረኛ ልትሆን ትችላለች ወይም ደግሞ የርቀት ግንኙነት ሊኖራችሁ ይችላል። ስለዚህ ምንም አይነት ማብራሪያ ሳሰጠ በድንገት የምትጠፋ ከሆነ ይሄኛው ሌላ ወንድ ጋር ግንኙነት እንዳላት ማሳያ ነው። ወይም ደግሞ ካንተ ጋር ግንኙነት አለመፈለጓን ወይም ደግሞ እየራቀች መሆኑን እጅግ በጣም ማሳያ ነው። አንድ ሴት ያለምንም ማብራሪያ በድንገት ከህይወት ስትጠፋ አንተ ዋጋ እንደማሰጥና እንደማታከብርህ ማሳያ ነው ማለት ነው። ተመልሳ ብትመጣም እንኳን አብዛኛውን ጊዜ የመጀመሪያው ምርጫዋ ስላልተሳካላት እንጂ አንተን አክብራ ወይም ደግሞ አንተ የመጀመሪያው ምርጫ ሆነ እንዳልሆነ ማወቅ ያስፈልጋል። ስለዚህ ተመልሳም ብትመጣ ሌላ እድል መስጠት የለብህም። አንዴ በድንገት ከጠፋች ለዘላለም እንደሄደች በመቁጠር ከሷ ከህይወቷ መውጣት ያስፈልጋል ማለት ነው። ስለዚህ ያቺ ሴት ልጅ ተመልሳ ከመጣች የመጀመሪያው እድል ወይም ደግሞ መጀመሪያ የቀረበች ወንድ ስላልተሳካላት አንተ እንደ መጣባበቂያ መሆንን ልታሳየ እየሞከረች ነው። ስለዚህ ይህንን መንቃትና ፈጣን በተሷ መራቅ ወይም ደግሞ ከሷ ጋር የነበረን ግንኙነት ማቋረጥ ያስፈልጋል። ሁለተኛ የምትፈልገው ነገር ሲኖር ብቻ የምታገኝ ከሆነ ነው። ይህም ከሌላ ወንድ ጋር ግንኙነት እንዳላት ማሳያ ነው። አንተ ለጥቅም ብቻ የምትፈልግ ሲሆን ሌላውን ደግሞ እንደዛው እያለች ተከፋፍላ የምትጠቀምባቸው ወንዶች ይኖራሉ ማለት ነው። ስለዚህ የግንኙነቷ ሁኔታ በደንብ ማስተዋል ያስፈልጋል። የምትፈልገው ነገር ሲኖር ብቻ ከሆነ አንተ እንደ ፍቅር አጋር ሳይሆን እንደ መጠባበቂያ ቁስ እንደምታይ ማሳያ ነው። ስለዚህ ግንኙነቷ በአብዛኛው በውለታ በገንዘብ ወይም ደግሞ በጉልበት ዙሪያ ያጠነጠናል ማለት ነው። ለአንተ እንደ ሰው የምታሳይ እውነተኛ ፍላጎት አይኖራትም። ስለዚህ ዋጋ የምትሰጥህ ወይ በገንዘብህ ነው ወይ በጉልበትህ ነው ወይ በሌላ ጥቅም ሊሆን ይችላል። ያንን ለመጠቀም ስትፈልግ አንተን ትጠቀማለች ማለት ነው። ይህ የማታለል ባህሪ ካስተዋልክ ግንኙነቱን ወዲያው በማቋረጥ አንተ የራስን ህይወት መኖር ያስፈልጋል። ስለዚህ ምንም የምትፈልገው ነገር ብቻ ሲኖር የምትመጣ ሴት ላንተ ጥቅም የላትም ወይም ደግሞ ከሌላ ወንድ ጋር ግንኙነት እንደጀመረች አንዱ ማሳያ ነው። ሶስተኛ ባህሪዋ ወጥነት የሌለው ከሆነ አንድ ቀን በጣም ቀርባህና ተንከባካቢ ሆና ትታያለች፣ በሌላው ቀን ደግሞ ራቅ ያለችና ቀዝቃዛ ሆና ትቀርባለች፣ ወዲያ የሚል ባህሪ አይነት ታሳያለች። ስለዚህ ግራ መጋባትን እና መቻል እንደምትችል የምትፈተንበት መንገድ ነው ማለት ነው። አንተን ግራ ለማጋባት ጥረት የምታደርግ ነው። ስለዚህ ባህሪዋ ወጥነት ከሌለው አንድ ሴት ወይ ከሌላ ወንድ ጋር ግንኙነት መጀመሯን ማወቅ ያስፈልጋል። ወይም ደግሞ አንተን ግራ እያጋባች መኖር ነው የምትፈልገው ማለት ነው። ስለዚህ ከልቡ የምትወድ ሴት በተግባሯም በፍቅሯም ወጥነት ያለው ህይወት የምታሳይ ይሆናል። ባህሪዋ የማይገመት ከሆነ ፍላጎት እንደሌላት ወይም ደግሞ በስሜት ያልተረጋጋች መሆኗን ማሳያ ምልክት ነው። ስለዚህ እርግጠኛ ባልሆነ ግንኙነት ውስጥ ጊዜህን ማጥፋት የለብህም። እቺ ሴት ወይ አልተሳካላትም ወይ ደግሞ አንተ መጠባበቂያ አርጋ ሌላ ወንድ ጋር ለመሄድ እየሞከረች ነው፣ ግን አልተሳካላትም። ያንን ጊዜ እስክታገኝ ድረስ አንተን መሀል ላይ እያጫወተች ትቆያለች። ልክ ያ የተሳካላት ሲመስላት ወዲያው ጠቅልላ የምትሄድ ይሆናል። አራተኛ መልስ የዘገየች የምትሰጥ አይነት ሴት። እቺ አይነት ሴት እጅግ በጣም ካንተ ለመራቅ እየወሰነች ያለች ሴት መሆኗ ልታወቅ ይገባል። ስለዚህ መልስ ዘግይታ የምትሰጥ ወይም ደግሞ በፍጹም መልስ የማትመልስልህ ከሆነ ይሄ ምልክት ነው። ስለዚህ በጽሁፍም ሊሆን ይችላል ወይ በስልክም ሊሆን ይችላል። ይህ ምልክት የምታሳይ ይሆናል። ስለዚህ ዋጋ የምትሰጥ ሴት ምንም ያህል ስራ ቢበዛባትም ለመልእክት መልስ ለመስጠት ጊዜ መፈጠር ይሆናል ማለት ነው። ስለዚህ ዘግይታ የምትመልስ ወይም ደግሞ ጨርሶ የማትመልስ ወይም ደግሞ መልስ የማትሰጥ ከሆነ አንተ ቅድሚያ የምትሰጠው ሰው እንዳልሆንክ ማሳያ ነው። ስለዚህ ለአንተ ቅድሚያ አሰጥህም ማለት ነው። እሷን ለማሳደድ ጉልበትን ከምታባክን በራስ ግቦች ላይ ማተኮር ያስፈልጋል። ስለዚህ ትክክለኛዋ ሴት እንድታገኛት መጣር ያስፈልጋል እንጂ ከእንደዚህች አይነት ሴት ጋር ጊዜ ማጥፋት እጅግ በጣም
የተሳሳተና ጊዜን የምጨርስበትና መጨረሻው የማያምር ይሆናል። ስለዚህ ይህ ምልክት በብዛት ስታሳይ ሴት ካንተ ለመራቅ እየወሰነች ማረጋገጫ ይሆናል። አምስተኛ ጥረት የምታደርገው አንተ ብቻ እየሆንክ ትመጣለህ ማለት ነው። መጀመሪያ ላይ አብራችሁ እየኖራችሁ ሁለታችሁም ጥረት አብሮ ነበረ። ቀስ በቀስ ግን የእሷ ጥረት እየቀነሰ ይሄድና አንተ ሞር ጥረት ታደርጋለህ ማለት ነው። ስለዚህ ግንኙነት የአንድ ወገን ብቻ መሆን የለበትም። ስለዚህ ግንኙነት ስትጀምሩ ቀጠሮ የምትይዘውና ግንኙነት እንዲቀጥል የምትደክመው አንተ ብቻ ከሆንክ ከሷ በላይ ጥረት እያረክ እንደሆነ ማወቅ ያስፈልጋል። ስለዚህ በእውነት የምታስብ ሴት ከሆነች ላንተ ይሄ ጥረትህን የምታይ ይሆናል ማለት ነው። ስለዚህ ጥረትህን አይታ ላንተ መልስ የምትሰጥህ እናም ደግሞ እሷም በተቻለ መጠን ጥረትህን አድንቃ ከዛ በኋላ እሷም አንተን ለማግኘት ጥረት የምታረግ ይሆናል። አንዳንዴም ከዚህ በላይ ፍላጎት በሌላት ሴት ላይ ጊዜንና ጉልበትን ማፍሰስ አያስፈልግም። ስለዚህ ጥረት የምታረገው አንተ ብቻ እየሆንክ በመጣህ ቁጥር እቺ ሴት ከሌላ ወንድ ጋር ግንኙነት መጀመሯ እጅግ በጣም ማሳያ ቀላሉ ምልክት ነው። ስድስተኛ ሁልጊዜ ስራ በዝቶብኛል የምትልህ ከሆነ ነገሮችን የምታሳብብ ከጊዜ በኋላ የመጣ ለውጥ ሊሆን ይችላል። ስለዚህ በዚህ ምክንያት እያሳበበች የምትረቅ ከሆነ ይሄም ሌላኛው ምክንያት ሊሆን ይችላል። ስራ በዝቶባትም እውነት ሊሆን ይችላል፣ ነገር ግን ሁልጊዜ አይሆንም ማለት ነው። ስለዚህ ሁሉም ሰው ስራ ይበዛበታል፣ ነገር ግን አስፈላጊ ለሆኑ ነገሮች ጊዜ መፍጠር ያስፈልጋል። ስለዚህ ያለማቋረጥ ስራ እንደበዛባት የምትነግረው ከሆነ ጉዳዩ የጊዜ ሰሌዳ ሳይሆን የቅድሚያ የምትሰጣቸው ነገሮች ዝርዝር ነው ማለት ነው። ስለዚህ አንተ ያንን ያህል አስፈላጊ እንዳልሆንክ በትህትና እየገለጸችልህ ነው። ማለቴ መንገድ ቀየር እያለች ነው። ከልቧ በፊት ለፊት አትነግርም፣ ነገር ግን ሁልጊዜ ስራ በዝቶብኛል እያለች ከጊዜ በኋላ የተቀየረ አመል ይሄ ከመጣ ነገርዋን እያመቻቸች እንደሆነ እና ካንተ ለመራቅ ምክንያት እየፈለገች እንደሆነ ማወቅ ያስፈልጋል። ስለዚህ ከልብ የምትፈልግ ሴት አንተን ለማግኘት ጊዜ ትፈጥራለች። ስለዚህ ለምክንያቶች እጅ መስጠት ያስፈልጋል። እነዚህ ምክንያቶች ስታቀርብልህ አንተም ገብቶ ከሷ ዞር ማለት እጅግ በጣም የምሁር ሰው ተግባር ይሆናል ማለት ነው። ሰባተኛ ተግባሯ ከቃላት ጋር የማይዛመድ እየሆነብህ ይመጣል። አንድ ነገር ተናግራ ሌላ ነገር የምታረግ ከሆነ ለምሳሌ ላገኝ ይፈልጋሉ ካለች በኋላ ቀጠሮ የምሰርዝ ወይም ደግሞ በተደጋጋሚ ይሄን ነገር የምታረግ ከሆነ እቺ ሴት ላንተ ያላት ክብር እየቀነሰ መጥቷል። አንተን አከብራለሁ እያለች ከሌሎች ጋር የምትሽኮረመም ከሆነ የትልቅ አደጋ ምልክት ነው ማለት ነው። ስለዚህ ይህንን ቀጥታ እያሳየች እየነገረች እንደሆነ ማሳያ ነው። ሌላ ወንድ እየፈለገች ወይም ደግሞ ሌላ ወንድ እንዳገኘች ማሳያ ነው። ስለዚህ ቃላት እጅግ በጣም ቀላል ናቸው። እውነታውን የሚገልጸው ተግባር እንደሆነ ማወቅ ያስፈልጋል። የምትናገረውን ብቻ ሳይሆን የምታደርገውንም መመልከት ያስፈልጋል። ስለዚህ ድርጊቶቿ ከቃላቶቿ ጋር የማይጣጣም ከሆነ ድርጊቶቿን ማመን ያስፈልጋል፣ ከቃሏ በላይ ማለት ነው። ስለዚህ ተግባሯ ከቃሏ ጋር የማይዛመድ ከሆነ አንተ በቻልከው መጠን ከዚህ ሴት መራቅ ያስፈልጋል። ምክንያቱም ሌላ ወንድ አግኝታለች ወይም ሌላ ወንድ ለመፈለግ ጥረት እያደረገች ነው። አንተን ወደ ጎን እየገፋች እንደሆነ ማወቅ ያስፈልጋል። ስምንተኛ ጊዜና የግል ማህደርን ስትጠይቀው የግል ማህደርን በብዛትና በተደጋጋሚ ማወቅና መጠየቅ በብዛት የምታበዛ ከሆነ እቺ ሴት ካንተ ጋር መጣያ ሰበብ እየፈለገች ነው ማለት ነው። ይህንን ማወቅ ያስፈልጋል። አንድ ወንድ ከልቧ የምትፈልግ ሴት የግል ማህደርን በብዛት የምትጠይቅ አይሆንም። ይህ ስንጠይቅ ያለ ጥፋተኝነት ስሜት ሌሎች አማራጮች ለመሞከር ራሷን ለማዘጋጀት እየጣረች እንደሆነ ማወቅ ያስፈልጋል። ስለዚህ ራሷን ወይም ደግሞ ራሷን ተጠያቂ ላለማድረግ አንተን በዚህ ምክንያት ነው ይሄንን ልጅ የተለየውት ለማለት ድራማ እየሰራችና ለዛ ስቴፕ እያመቻቸች እንደሆነ ማወቅ ያስፈልጋል ማለት ነው። ነገሩን ሌላ ወንድ እንዳገኘች እና ያ ወንድ ጋር ለመሄድ ካንተ ጋር መጣያ ሰበብ ትፈልጋለች። ስለዚህ የግል ማህደርን የድሮም የቆየ ታሪኮችን ሊሆን ይችላል እሱን እያነሳች ካንተ ጋር መጣላት መጨቃጨቅ ትጀምራለች። ከዛ በኋላ በተደጋጋሚ ይሄ የተደጋገመ በመጣ ቁጥር ምክንያቱ አንተ እንደሆንክ ልታስረዳ ትፈልጋለች ማለት ነው። ስለዚህ ወደ ዘገጀችው ወንድ የምትሄድ ይሆናል ማለት ነው። ሙሉ በሙሉ ከመራቋ በፊት ርቀት እየፈጠረች ትመጣለች። ስለዚህ ስፔስ ስትጠይቅ አብዛኛውን በስሜት ደረጃ ካንተ ጋር የመቆራረጥ ማሳያ ሊሆን ይችላል። በአብዛኛው በስሜት ደረጃ ካንተ መራቋን የሚያሳይ ነው። ስለዚህ አንድ ሴት ልጅ የግል ማህደርን በብዛት የምትጠይቅና ከዛ በኋላ ደግሞ ትንሽ እረፍት ያስፈልገኛል፣ ትንሽ ጋፕ ያስፈልገኛል፣ ስፔስ ያስፈልገኛል ካለች ይሄ ነገር እንዳከተመና መንገድን ቶሎ ብለ መቀየርና መልሰ እሷን ላለማግኘት ጥረት ማድረግ ያስፈልጋል። ከናካቴው ፋይሉን መዝጋት ያስፈልጋል። ዘጠነኛው በተደጋጋሚ ውሸት እያገኘባት ስትመጣ ነው።
በማንኛውም ግንኙነት ውስጥ መተማመን እጅግ በጣም ወሳኝ ነው። ስለዚህ ለትንሽ ነገሮች የምትዋሽ ከሆነ ወደፊት ትላልቅ ውሸቶችን እንደምትነግር መጠበቅ ያስፈልጋል። ስለዚህ በተደጋጋሚ የምትዋሽ ሴት ታማኝነት ሊኖራት አይችልም። ስለዚህ ላንተ ክብርም የላትም። ስለዚህ ሐሰተኝነት ልማዷ ሆኗል ማለት ነው። መተማመን እንደገና መገንባት ፈጽሞ የማይቻል መተማመን ከማትችለው ሰው ጋር አብረ ጊዜ ማባከን አያስፈልግም። ስለዚህ ውሸቷ ደግሞ በተደጋጋሚ የሚበዛው ከሌላ ወንድ ጋር ግንኙነት ስትጀምር እንደሆነ በቃ ቀላል መረጃ ነው። ስለዚህ ይሄንን አውቀህ ተረድተህ በተደጋጋሚ ውሸቷ የምትታለል ከሆነ ጥፋቱ ያንተ ነው። ከዚህ ሴት ቶሎ ብለህ መራቅና ከሌላ ወንድ ጋር ግንኙነት ጀምራለች። ስለዚህ እሱ መንገድ ከፍተህላት መሄድ ያስፈልጋል። በመጨረሻም ዝምታ የለውጥና የመለወጥ ውጤት ነው። ለምን ትል የነበረች አንድ ሴት አይታ እንዳላየች መሆን ትጀምራለች። በትንሽ በትልቁ ተበሳይ ታለቅስና ትቆጣ ከነበረ ወይም ደግሞ ፊቷ ላይ እንባ ይፈሳት የነበረች ሴት ጥያቄ መጠየቅ ታቆማለች፣ መጨቃጨቅ ትተዋለች፣ መከራከር አይኖርም። ስለዚህ ይሄ ነገር ደግሞ ሞር በቃ ካንተ ጋር ያላትን ግንኙነት ለማቋረጥ በቃ ጫፍ ላይ ደረሰችና ጊዜ እየጠበቀችልህ እንደሆነ በባዶ እንደማትወጣና ወንድ ቶሎ መፈለግ እንዳለባት ይሰማታል። ስለዚህ ወንድ የምፈልግ ስትሆን ወይም ደግሞ ካንተ ጋር ነገሮች ሲበቃት ሴት ልጅ ዝምታን ትመርጣለች ማለት ነው። ስለዚህ ሁሉ ነገሮችን አውቃችሁ ተረታችሁ ወንዶች የተሻለ ሴት ልጅ መጀመሪያ መንከባከብ በንጹህ ልብ መቅረብና መንከባከብ እጅግ በጣም ወሳኝ ነው። ነገር ግን ከዛ አልፎ ይሄ ምልክቶች በተደጋጋሚ የምታዩ ከሆነ ግን የራሳችሁን ውሳኔ በወሰን ቶሎ ብላችሁ ከዛ ሴት መራቅ ያስፈልጋል። ሌላ የተሻለች ከናንተ ጋር ተጣማሪ የሆነች ሴት መፈለግ እጅግ የግድ ይላችኋል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ አድርጉ። ቻው ቻው።